በከመ ምሕረትከ ብዙ ጥበባችን ሊያሳርፈን አልቻለን። ቀቤኝ ኬኛ ደኑን ቤኩምሲ ኬኛ ደኑን መን ኬኛ ሱን እንገሞ ሱን ጅሬኝ ኬኛ እኒ ብየ ለፋ ሱን ተሰሌ ቦቆናኑ ከኑ ሂንደንዴ ሀረስ ዴቦቻ ጅረ ዋን ተኤዳ እስቲ ከአንዳንድ ነገሮች ከቅዱስ ኢሳይያስ ምዕራፍ 55 ቁጥር 1 ላይ ያለውን በዚህ በቅዱስ ዮሐንስ ምዕራፍ 7:37 እና በራእይ 22:17 ያለውን ብቻ አነሳና በዚህ እንቋጫለን ማለት ነው። ቅዱስ ኢሳይያስ በትንቢቱ ኢሳይያስ ቁጥሩ ከታላላቅ ነቢያት አበይት ነቢያት ከሚባሉት ቁጥሩ የሚመደብ ሲሆን ወደ 750 ዓመተ ዓለም ከክርስቶስ ልደት በፊት ይኖር የነበረው ታላቁ ነቢይ ነው። ምንድነው ያለው? እናንተ የተጠማችሁ ሁሉ ወደ ውሃው ኑ፣ ገንዘብ የሌላችሁ ኑ ግዙ ብሉ፣ ኑ ያለ ገንዘብ ያለ ዋጋ የወይን ጠጅ ወተት ግዙ አለ። እሲን ወርዴ ቦታን እሲን ወርቤ ሎፍተን ገረብሻንቻ ኮታ ዱጋ ያዳ ገቲ መሌ አነብቸስ ሁለዳ ጀኔ የትኛው ወተት ነው ያለ ዋጋ ልትጠጡ የምትችሉት? አነኒ ሰከሚዳ ብሊሳን ቶላቲን ዱጉ ከንደንዴሰን እትጅራችሁ ከንደንዴሰን ይሰከሚዳ እንደው በሞቴ የአንድ ሊትር ወተት ዋጋው ስንት ነው? እስቲ የምትገዙ ሰዎች ስንት ነው? 70 ብር። ንጹህ ነው፣ ውሃ የተቀላቀለው ሌላ ባዕድ ነገር የተጨመረበት። እስቲ ወተትን የምታከራዩ እናቶች ካላችሁ በእጃችሁ እስቲ ያሳዩ። ወተትን የምታከራዩ ላሞች ያሏችሁ ማለት ነው። እናታችን አንድ እዚህ፣ እናታችን ሁለት እዚህ። አይ አምጡ አንላችሁ፣ አይዟችሁ፣ ሲፈታ አምጡ አንላችሁ፣ ችግር የለውም። የሚገርማችሁ በጣም ክፋታችን በዝቶ ዛሬ በወተት ላይ ምን ይጨመራል? ፓውደር አይጨመርም ወይ? የተለያዩ ዱቄቶች ተበጥብጦ አይጨመርም ወይ? ዛሬ ሁሉም ንግድና ንግድ ትርፍ ብቻ ሆኗል፣ ብር ብቻ ሆኗል። ዛሬ እናት ልጇን አሳልፋ ትሸጣለች ብር ካገኘች። አባት ልጁን አሳልፎ ለሞት ይሰጣል። ከፈለገ ምን ጣጣ አለው? ብር ስለሆነ ጊዜው የብር ስለሆነ በርሽ በረቀልሽ ዋንዳዜ በረደበርስኒ ፋይዳ ወርጉረን በረፍሩማ በረሰፎቻ በዋንታ የዳ ማላ አንጀሉን በረት ጅጌ ዋንታ የዳ በረንጅረ ዋንታ የዳ ማረቁቀም። የሚገርማችሁ በምግብ የማይጨመር ነገር የለም። በበርበሬ ላይ ሸክላ ይጨመራል፣ በዱቄት ላይ ሌላ ነገር ይጨመራል፣ ሳጋቱ ላይ ይጨመራል። ብዙ ነገሮችን ችለን እዚህ ደርሰናል። የሚገርማችሁ ነጋዴውም አሁን ሰሞኑን ሰፍ ብለው በአንድ ጣራ አድርሷል። ዋጋው ዘይት የለም። ፊትሽን አይቶ ደስ ካልሽው ይላል ብር ይመችሻል። ፊትህን አይቶ ይስማማል። በዚህ የሚገርማችሁ ሲያኖረን ያን እንበላለን። ያከማቸው የሰበሰብከው ለማን ይሆናል ይላል። ይሁት አውሮፓውያን አወቅን በለጸግን የሚሉትን ይዋቸው እየተጠረጉ ነው። ጎርፍ እየወሰዳቸው ነው። መዓት እየመጣባቸው ነው። መሬት እየተናደ ብዙ ነገሮችን እያየ ነው። ሁሉም ከንቱ ንብረቱም ከንቱ ብለው ነው ቃሉ የምናገረው። ሁንዱ ይናፈጀ አማዮሚት ዳኩን ከንተው ተበዋቀዩ አማዮሚት ወልረት ዲነታል አማዮሚት ዋንንታነ ወልኛችስና አማዮሚት በርበሬፊ ብዮ ወልመሬዳስና ብሻሌት ዋገራ ገራ በለ አነኒት ከጉርጉር አማዮሚት ዋቀዮን ይፈመኑ ፋቁ እንት አራረሙ
gochi keenyamma badaadha በረኖህ በረኖት ያለችው በርባችሳለ በነኖህ ዘመንና በነኖህ ዘመን መመልከት ያስፈልጋል። ቅዱስ ኢሳይያስ ግን በነፃ ነው አለ። በነፃ ያለ ዋጋ ያለ ምንም ክፍያ ያለ ምንም ብልጫ ያለ ምንም ዘር ቆጠራ ኑና ብሉ ነው ያለው። ዛሬ እዚህ አለ። ቅዱስ ማቴዎስ ደግሞ በማቴዎስ ምዕራፍ 26 27 ላይ ሁላችሁ ከዚህ ጠጡ አለ። አሁን እዚህ ላይ ልዩነት የለም። ወንጌል ማቴዎስ በቆና ድግደሚ ቶሮባ ድግደሚ ጃረት ኮታ ሁንድ ኬሰን አሲዱ ጋጀለ ማረዋቀዮ ዱፉዳ ሜቀርሽ የተከፈልተን ያሬስ ብር ከብላችሁ እዛ በር ላይ ቆማችሁ ወይ በዚህ ጋር ቆሞ ሰው ይሄን ያህል ብር ካልከፈልሽ አትግቢም የተባልሽ ካለሽ አንዳንድ አሁን የተበላሹ ነገሮች አሉ። ስለ ንስሐ ስነሳ ይሄን ያህል ብር ያስፈልጋል። ለንስሐ ብር፣ ቤት ለመርጨት ብር፣ ሌላ ብር ከተወሰነ ውጪ የምንቀበል ሰዎች ካለን የምንሰጥ ሰዎችም ካለን ተጠያቂዎች ነን። ይሄን ያህል ብር ካልተከፈለ እንደዚህ ያናደርግም የሚሉ ሰዎችም እየተመላከቱ መጥቷል። ብር ብቻ ስለሆነ ነው። አሁን በቤተ መቅደስም አንዳንድ የሚሸጡ አንዳንድ ነገሮች አሉ። ዝርዝር ውስጥ ባንገባ እባካችሁ አደብ ብንገዛ ይሻላል። በነፃ ነው፣ ክፍያ የለም። የሚገርማችሁ የአባቶቻችን ክህነትን በነፃ የተቀበላችሁትን በብር ሳይሆን በነፃ ስጡ ነው። እኔ ይህንን ክህነት ስቀበል ዋጋ ከፍዬ ሳይሆን በነፃ ተቀበልኩ። ደስ አይልም? እስቲ ሥጋ ወደሙን ለመቀበል ብር የከፈላችሁ፣ ወንጌል ለመስማት ብር የከፈላችሁ አገልግሎት ክፍያና ቀጥታ ለዛ ያ የማርቲን ሉተር ታሪክ ታውቁታላችሁ። ሴና ማርቲን ሉተር ነሚቸ ብያ ጀርመን ማልቆረ ሴተኒ በርግጥ ዱንሳስ አሲንቲ ከንበኤ አስራቲ በኤ ድረሳ ማልቆዳ ሞቱማ ዋቀዮ ittiin እንጋልቱ ጀሬቱ ትኬታ ዮኬን ደሞ ነገሄ ጉርጉራቱ ማርቲን ሉተር ካቶሊኪን namoonni biraa yookiin immoo monokseen tokko mootummaa waaqayyoo ittiin galtu monokseen kan warra kaatolik mootummaa waaqayyoo ittiin galtu jedheetu kaardii gurguraa ture. Yeroo kana Maartin Luuter immoo inni biyya Jarman mootummaa waaqayyoo jireenya hojii gaarii hojjechuudhaan malee akkamitti kanaan galla jedheetu balaaleffatee jedha. Har'a amma pirootestaantiin jedhu maqaan isaa achi kan pirootest መቃወም ከእኛም አልወጣም ከዛን እንዴት ተስፋፋ ብትሉ ያው ሊዘንት ለኢየሱስ ነው ይመቻል፣ ችግር የለውም። ጾም የለም፣ ጸሎት የለም፣ ምንም ችግር የለውም፣ ይመቻል። የሚመች ደግሞ እንኳን ሰው ሰይጣን ይፈልጋል አይደል? ሰይጣን የሚመቸውን ይፈልጋል፣ የሚበላውን ይፈልጋል፣ የሚጠጣውን ይፈልጋል። ሁሌ በቃ እግዚአብሔርን የማያውቀውን ይፈልጋል። እንግዲህ በነፃ ግዙ ይላል ኢሳይያስ 55:1 ላይ። ሁለተኛ በራእይ ምዕራፍ 22:17 ላይ መንፈሱና ሙሽራይቱ ና ይላል። የሚሰማም ና ይበል፣ የተጠማ ይምጣ፣ የወደደውም የሕይወት ውሃ እንዲያውም ይውሰድ ብለው ቅዱስ ዮሐንስ ደግሞ ፈጥሞ በምትባል ደሴት ይህንን ራእይ ተመልክተው ነበረ። አፉሪፊ ሙስሪቲን akkana kotta haa jedhu, kan naga'us kotta haa jedhu, kan dheebotes yoo jiraate haa dhufu, kan jaalate yoo jiraate immoo akkuma kana bishaan kana haa fudhatu jedhe ቅዱስ ሕዝቅኤል ለሞንዴ አለ የሚያነጻ ምንጭ ይከፈትላቸዋል አለ። ቡርቃኔ ለመቁልቁሌስ እስኒፍ በነማ jedhe innis kanuma har'a agarru kana jireenya kan itti argannu ማንም የተጠማ ቢኖር ወደዚህ ይምጣና ይጠጣ። መነሻችን ከዚህ በላይ እንዲሄድ ሰዓታችን አይፈቅድም። ዱጋ ጅራይ እቲን ጅራቻ ጅራይ እቲን ለጤፊ አጅራይ መነኬኛ ሜቀን ኬኘቱ ወንጌለ ዱብሳ ጅራ ቲክቶክ ሞ ፌስቡክ ሞ ኢንስታግራም ሞ ኢሞ ሞ ኑቲ ኤሰኦን ማን ዱጋ ኦን ኦዱ ብየ ለፋ አሽራ ነማ ዲበታ አከስተይ አሲት ነማ ከሲዱ አሲት ኑሮ ወነከሲታይ አዱኛን ኩን ተቆለ ዋለ መተስገበዝ ዱበተ ይምቤ ዓለም አንድም ቀን የሚያረጋጋውን ነገር ተናግራታ። አሁን ወደ ቤታችሁ ስትገቡ ዘይት ከ1500 1700 ጨመረ። ያው ምን አርገው
በቃ ይምጣ። የሚገርማችሁ ኑሮ ውድነቱ ሁሉንም አሰፍስፏል በጣም። አሁን በዓል ይመጣል። ሽንኩር 130 ገባ ነው፣ 120 ነው፣ 140። አሁን እንዴት አድርጌ ልጆችን ላስተምር፣ እንዴት አድርጌ ልስራ? እንዴት የሚገርማችሁ በእናንተ የሚሰራ እግዚአብሔር ስለሆነ እሱን ቀድሱት። ማን ነው የሚያስችላችሁ? ኑሮውን የሚያረጋጋ ማን ነው? በርካሹ አመስግንን አናውቅም። እውነቴን ነው የምላችሁ። ስንቱ ነው አስራት የከፈለ? ስንቱ ነው በኩራት የሰጠ? ስንቱ ነው ለእግዚአብሔር ያደረ? ስንቱ ነው ለቤቱ ያደረገ? ኑሮ ገና ይወደዳል። ለምን? እኛ ክፉዎች ስለሆኑ። ከላይ ይጀምራል። ዶላር አሁን ስንት ነው? 100 ምናምን ገና ይጨምራል። ለምን? ክፋታችን እየጨመረ መሆኑ። የሚገርማችሁ ይሄ የእግዚአብሔር ቁጣ መሆኑን ነው የምትገነዘቡ። ኦሪሳ ደከምሰ ዋቀኞ ተውሳ ቤቱ ቀብዶ ገና ደበለ ወንቲ እንደበለ እንጅሩ እርስ በርስ ያው በራሳችን እየተብላላን ተበላልተን ማለቅ ነው። የርብቃ ልጆች ገና ከእናታቸው ማይፀን ሳይወጡ መገፋፋትን ጀመሩ። እየተግፋፋ እቺ ምድር ባዶ ትውላለች ማለት ነው። ባለፈው በጎፋ እንዳያችሁት ብዙ ቦታ ላይ አሁን ርዕደ መሬቱ በደቡብ፣ በሰሜን፣ በምስራቅ፣ በድሬዳዋ፣ በወሎ በተለያየ ነገር እየሆነ ነው። ጎርፉስ በቀደም እዚህ አዲስ አበባ ዘምሩ ምን ነበረ የሆነው? እዚህ ሰሞኑን አስቀድሳችሁ ነበራችሁ። ከሁለት ቀን በፊት ምን ነበር? እዚህ ግቢ መጣችሁ ብታዩ ይሄ ወዴት እየሄደ ነው? የማንቃደር መሆኑን ማን አሰበ? ኮን ሰገሌ አላርም የከሩሞ ደመርሳታው ኤቢቱ ቤት ሐረስሉት እንጅሩ ሉት ከንጅሩ እዶብራጅር ዋይጅር ያሃሶም ዋይፎኒ ሃሶም ዋይ ሉዱ ገሩ ኤቢቱ ሃሳ ይሰከዳ ስኒፈኒሳ ኢሰቤኩፍ ኩን ዳምሳ ኢሰምቤክነሞ ኩኑ ሂን አርሳ ዮቆሪቻ ኢሰፉኛም ቢታ